ሰላም እንዴት ናችሁ? ይሄንኛው ደግሞ ክፍል 5 ነው። ክፍል 1 ክፍል 2 ክፍል 3 ሰርቼላችኋለሁ። ክፍል 5ን ደግሞ አሁን ልንጨርስ አንድ ነው የቀረን ክፍል 6 ስንቱን 34ቱንም ፊደል በክፍል 6 ነው የምንጨርሰው። ያ ማለት በሳምንት ማስተምራችሁ እኔ አሁን ላይ በጣም ብዙ ተማሪ ስለሚበዛ በሳምንት 3 ቀን ለማድረግ አስቤያለሁ። እስኪ ሐሳብ ትሰጡበታላችሁ እናንተ። እስከዛሬ በሳምንት 5 ቀን ነበር ማስተምረው። ግን አሁን በሳምንት 3 ቀን ላረግ እያሰብኩ ነው። ለምን ተማሪም ልክ አንድ ቀን ተምሮ አንድ ቀን አንቡ ከዛ አንድ ቀን ምናምን። ግን ይሄን ያደረኩት እኔ ብዙ ጊዜ መዳም ቤት የሚሰሩ ልጆች 5 ቀን ያደረኩት መጀመሪያ ባይዞኝ እኔ 5 ቀን ያደረኩት የመጀመሪያ ዩቲዩብ ስንጀምር እኔና ፋኖስ የምንባል ልጅ ስለማይመቻችሁ ስለምትቀሩ ምናምን በሳምንት 5 ቀን አደርገናል። እስኪ ሐሳብ ትሰጡበታላችሁ እናንተ። የኔ ብቻ ሐሳብ አይደለም። ክፍል 5ን ይዤላችሁ መጥቻለሁ። በየቀኑ ነው ማስተምራችሁ። እንግዲህ ምንም እኔ ብዙ ጊዜ ብያችኋለሁ ኑና እኔ ጋር ተማሩ። አይ ቲንክ እኔ እንደምመቻችሁ እርግጠኛ ነኝ። እኔ እንግዲህ እመቻለሁ ብዬ ነው የማስበው። ለሰው ልጅ ሳስተምርም ቀለል አድርጌ ነው ይሆናል፣ አላጨናንቅም ምናምን። ኑና ተማሩ፣ እንዳይረፍድባችሁ ተመዝገቡ። ከዛ ውጪ እኔ ራሱ ደስ ነው የሚለኝ መጣችሁ ስትማሩ፣ እኔም መርጣችሁ ስትማሩ ደስ ነው የሚለኝ። ሳትጨናነቁ ቲቸሪን እኮ አልችልም እኔን እኮ በጣም ደካማ ነኝ ምናምን ሳትሉ ኑና ተማሩ። ደካማ ነኝ የሚለኝ ተማሪ ባይዚ እኔ አልወድም። ደካማ ነኝ ማለት የለባትም። ሁሉም ሰው እኩል ነው ባይዚ በተፈጥሮ ሁሉም ሰው ተመሳሳይ። እኔ እናንተን ልበልጥ አልችልም። ለምሳሌ እኔ እናንተ አረብኛ ትችላላችሁ፣ እኔ አልችልም። በለጣችሁ ማለት ነው። እኔ ደግሞ በአማርኛ እበልጣችኋለሁ። ሰው ልጅ እኩል ነው። መማማር መተጋገዝ ነው ያለበት። ከዛ ውጪ አልችልም የሚባል ነገር አይኖርም። ከዛ ውጪ እኔ ቲቸር ምን ይለኝ ይሆን ሰው ምን ይለኝ ይሆን ምንም በራሳችሁ ህይወት ላይ ራሳችሁ ናችሁ መወሰን ያለባችሁ። አንድ ልጅ ምን አለች መሰላችሁ? ወሬ አላብዛባችሁ ነው ወደ ትምህርታችን እንገባለን። ግን ትንሽ ላዝናናችሁ። እኔ እማር ነበር ግን ወንድሜን ስጠይቀው አይ እኔ አላ እንደዚህ አይነት ነገር ለምን ነው የምትማሪው አለኝ። አስቡት፣ የምትኖረው ውጭ ሀገር ነው። ምሰራው እሷ ነች፣ ብሩን የምታመጣው እሷ ነች፣ ሁሉ ነገር የምትሰራው እሷ ነች። ግን ውሳኔ የሚወስነው ግን ወንድሟ ነው። ለምን ሆይ እሷ ኦልሬዲ እኮ እዛ ተቃጥላ ለፍታ ምን እያለች እዚህ ጋር ደግሞ ዕውቀቴን እስኪ ልማርና ነገ የሆነ ነገር ልከፍት እችላለሁ እያለችው ስታማክረው አይሆንም የሚል ከሆነ ከእንደዚህ አይነት ወንድም አይደለም ወንድም ባላገራ ማለት ጠላት ራሱ እንደዚህ አይነት ወንድም እንደውም ተማሪ እህቴ ነገ የሆነ ነገር ስራ ስትሰሪ ዕውቀት እንዲኖርሽ ነው። ያው እህቴ ካልተማረች ተማሪ ነው የምለው። ለምን የሆነ ሰው ነገር ዲስሪስፔክት ወይም እንዳያከብራት እንዲል አልፈቅድለትም። በቃ እንዲያከብሯት ነው የምፈልገው። ለምን ስትማር ባንክ ቤት ገብታ አትሸማቀቅም ስታወራበት ምናምን። እሱ ግን አይ አትማሪም ይላል። ከእንደዚህ አይነት ወንድም ይሰውራችሁ። ወንድም እንደውም አጋዥ ነው መሆን ያለበት። ተማሪ ብሎ ማገዝ ነው ያለበት እንጂ አትማሪ ማለት የለበትም። እና ይሄ ራስ ወዳድነት ቤተሰብ አንዳንድ ያስጠላል። እና የሁላችሁም ማለት አይደለም። አንዳንድ ወንድም በጣም አለ። እንደውም አለች 4 ሰዓት ላይ ነው አሁን እንደውም ማለት 4 ሰዓት ምናምን አካባቢ እንደውም ደውሎ በቃ እንደው በትክክል በደንብ አስተምርልኝ እኔ ነኝ ሁሉንም ነገር ወጪውን የሚሸፍነው ምናምን ብሎኝ እንትን ያለኝ ማለት ነው። እሷ የምትኖረው ውጭ ሀገር ነው እንግዲህ ወንድሟ ማለት ነው። እና በጣም ብዙ ወንድሞች የሚበረታቱ አሉ፣ እህቶችም እንደዛው። ግን ውሳኔ መወሰን ያለባችሁ ለራሳችሁ ህይወት ራሳችሁ ናችሁ። ማንም ካጣችሁ መለስ ብሎ የሚያችሁ የለም። እና ወሬ አላበዛባችሁ። አሁን ወደ ትምህርታችን እንሄድ። የመጀመሪያው ዘ ነው። ዘ ዙ ዚ ዛ ዜ ዝ ዞ አ ኡ ኢ አ ኤ እ ኦ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጂ ጆ። አሁን ወደ ታች ደግሞ ላስነባችሁ። ዘ አ ዠ የ
ደ ጀ ዙ ኡ ዡ ዩ ዱ ጁ ዚ ኢ ዢ ይ ዲ ጂ ዛ አ ዣ ያ ዳ ጃ ዜ ኤ ዤ ዬ ዴ ጄ ዝ እ ዥ ይ ድ ጅ ዞ ኦ ዦ ዮ ዶ ጆ አሁን ደግሞ ወደ ኋላ ላስነባችሁ። አብዛኛው ተማሪ ወደ ኋላ ማንበብ እየቻላችሁ እንኳን አሁን ሌሎች መምህራኖች ጋር የምትማሩ ልጆች ማንበብ እየቻላችሁ ወደ ኋላ ማለት ትችላላችሁ። በጣም ይከብዳል። ሶ ዞ ዥ ሶ ዞ ዝ ዜ ዛ ዚ ዙ ዘ ኦ እ ኤ አ ኢ ኡ አ ዦ ዢ ዤ ዣ ዢ ዡ ዠ ዮ ይ ዬ ያ ይ ዩ የ ዶ ድ ዴ ዳ ዲ ዱ ደ ጆ ጂ ጄ ጃ ጂ ጁ ጀ አንድ ነገር ልንገራችሁ። በዚህ መሀል በጣም እየተደሰትኩ ነው። እንደው ሳነባ አሁን እንኳን የምር ለምን መሰላችሁ? አንድ ታሪክ ትዝ አለኝና በጣም ብዙ ተማሪዎች እየመጡ ቲቸር እየተመስገን ይላል። አሁን ላይ ቁጭ ብዬ ሳስበው እውነት በጣም ተሰማኝ። ለምን መሰላችሁ ተሰማኝ? እነዛ ልጆች እኮ ብዙ በደል ደርሶባቸው ነው አሁን ቲቸር በጣም አመሰግናለሁ የሚሉኝ ከውስጣቸው። እኔ ስሜቱን አውቀዋለሁ። እኔ በጣም አመሰግናለሁ የምለው ሰውዬ ብዙ እውቀት ሰጥቶኝ ብዙ ነገር አስተምሮኝ ነው እንደዛ ልለው የምችለው፣ በቃ ከውስጤ ማለት ነው። እነሱም ከውስጣቸው እንደዛ ሲሉ አስቡት እና ቴንኪው ልላችሁ ፈልጋለሁ። እኔ አስተምሬያችሁ እኔ ብዙ ደረጃ ላይ ደርሳችሁ ማንበብ የቻላችሁ ዩቲዩብ ራሱ ከፍቼላችሁ ዩቲዩብ እንትን እየሰራችሁ ያላችሁ ልጆች፣ በተለይ ደግሞ አሁን በዚሁ አጋጣሚ ልንገራችሁ፣ መዳም ቤት የምትሰሩ ልጆች፣ ዩቲዩብ መስራት የምትፈልጉ፣ ብር ማግኘት የምትችሉ፣ ዩቲዩብን አሳያችኋለሁ መጨረሻ አካባቢ ላይ። ዩቲዩብ መስራት የምትችሉ የምትፈልጉ እኔ እከፍትላችኋለሁ። ዩቲዩብ መስራት የምትፈልጉ ትችላላችሁ። ዩቲዩብ በጣም ቀላል፣ እኔ ያሳያችኋለሁ። አሁን አልችልም ምናምን ልትሉ ትችላላችሁ። ኧረ እኔ እችላለሁ። ነገ ኢትዮጵያ ውስጥ ስትመጡ ትልቅ ደረጃ አሁን የሚከፍላቸው ልጆች አሉ። እኔ 2 ተማሪዎች ከፍቼላቸው ዶላር ይሰራሉ ምናምን፣ በቃ ምንም ክፍያ እንትን አይላቸው፣ ይከፍላቸዋል ክፍያ ምንም አያሳስባችሁ። እና ወደ አንደኛው ወደ 3000 አንደኛው ወደ 4000 ደርሳለች ሰብስክራይብ። የራሳችሁ ዩቲዩብ ቻናል ነው። ምንም አያውቁም ነበር መጀመሪያ፣ ምንም ትምህርት ሆነ ያውቁ ነበር። አስተምራቸው አሁን ይችላሉ ዩቲዩብ እንትን ያሉ እና ዩቲዩብ መክፈት ፍላጎት ያላችሁ ዩቲዩብ ብቻ ነው ያልኳችሁ። ዩቲዩብ ስለሚከፍል ቲክታክ አይከፍልም። ዩቲዩብ ግን ስለሚከፍል ዶላር ስለሚከፍላችሁ በራሳችሁ አካውንት ነው የሚከፍለው። ቲክቶክ ላይ የሆነ አወርዳችሁ ዩቲዩብ ላይ መጫን ትችላላችሁ። እና መክፈት የምትፈልጉ ይከፍትላችኋለሁ። ኑና ተመዝገቡ። ቅዳሜና እሁድ ነው የምከፍተው። ቅዳሜና እሁድ ከፍትላችኋለሁ። ግን ስከፍት ግን አስከፍላለሁ። ምክንያቱም ራሴ ኤዲት አድርጌ ነው ማሳያችሁ። ራሴ ከፍቼ ሎጎ ሰርቼላችሁ ምናምን እስከምትለምዱ እናንተ በደንብ እስከምትችሉ ድረስ አይ ቲንክ 15 ቀን አይፈጅባችሁም። እስከምትለምዱ ድረስ እኔው ስለሆንኩ ማኔጅ ማድረግላችሁ። ደግሞ በኋላ ሲከፍላችሁ ደግሞ እርግጠኛ ታመሰግኑኛላችሁና በኋላ ስለሚከፍላችሁ ማለት ነው ዩቲዩብ ላይም አስከፍላለሁ። በኋላ አይን በነፃ ክፈትልኝ ምናምን እንዳትሉኝና አስከፍታለሁ። ዩቲዩብ ከፍትላችኋለሁ። መመዝገብ ትችላላችሁ። ያው ትምህርት የምትማሩ ልጆችም መክፈት ትችላላችሁ። ምንም እኔ ሁሉም ተማሪ ሶሻል ሚዲያ እንዲሰራና ነገ ቢያንስ ልጆቹ እንዲለወጡበት ያደርጋል። ለነገ ለልጆቻችሁ ትሰጡታላችሁ ዩቲዩባችሁ። አይ ቲንክ አሁን የኛ ልጆች ምናምን ተምሮ ምንም አሁን ስራ እንደምታዩት ነው ያን ያህል ላይ ነው እና ሶሻል ሚዲያ የሚሰራ ሰው አሁን ቲክቶከሮችን ዩቲዩቦችን እስቲ ይዋቸው ዩቲዩበሮች ምናምን ያዋቸው የሚኖሩትን ህይወት ምን ይመስላችኋል? ዩቲዩብ ስለሚከፍላችሁ ነው፣ ሌላ ምንም አይደለም። ለልጆቻችሁ የሚሆን ነውና ረጅም ያለ ነው። ዩቲዩብ ከፍትላችኋለሁ። ኑና ተመዝገቡ። በፍቅር ነው እንትን የምለው። ቢያንስ ለ10 ተማሪ
ቃል ገባላችኋለሁ በደንብ አስከፍታችኋለሁ ማለት ነው። ሶ ኑና ተመዝግባችሁ አስተምሪያችሁ ቀላል ቪዲዮ ይሄ እንደ ትምህርት ምናምን አይደለም። ቅዳሜና እሑድ ዝም ብዬ 2-3 ደቂቃ ብሰጣችሁ በደንብ የምትችሉት ነውና መታችሁ ተመዝግባችሁ እኔ ጋር የምትማሩ ልጆች መክፈት የምትፈልጉ ልጆች እከፍትላችኋለሁ። ምንም ወደኋላችሁ በህይወታችሁ አሁን ላይ እኔ የምመክራችሁ ነው። በህይወታችሁ ላይ ወደኋላ ማለት አሁንም የምሰራው ስራ ይበቃኛል አትበሉ ፕሊስ። እኔ በቃ በጣም እኔ ብዙ ስራ እሰራለሁ፣ እውነት ልንገራችሁ፣ አስተምራለሁ፣ የመንግስት ስራ አለኝ፣ በጣም ትሬድ አደርጋለሁ፣ ዶላር ምናምን በጣም ብዙ ስራ አለኝ። አላርፍም። ለምን? ህይወትን ለማሸነፍ። እናንተም ህይወትን ለማሸነፍ አሁን 50-60 ሺህ ስለተከፈላችሁ አይደለም ለ10 ዓመት ለ15 ዓመት እቅድ ማቀድ አለባችሁ። ጊዜው ትቶን እየሄደ ነው። ያን ለማድረግ ደግሞ መዳም ቤት ብቻ የምትሰሩት በቂ አይደለም። ፖፖ ምትሰራ ልጅ አለች። ለምሳሌ ፖፖ ላይ ሰርተው ለኔ እኔም ጋር የምትማርበትን ምከፍል ልጅ አለች። በጣም እንትን እምላት በጣም ማንተ አበራሽ ትባላለች። በጣም አሁን ማስተምራት ታውቃታላችሁ። 2 ሰዓት ማስተምራችሁ ልጆች ግሩፕ ላይ ህይወትን ለማሸነፍ በአንድ አቅጣጫ ብቻ አትሄዱ፣ በተለያየ አቅጣጫ እኔ ወንድማችሁን አግኝታችሁ እኔ መመክራችሁን ወንድማችሁ እኔ ምን ላግዛችሁ የምላችሁን ወንድም አግኝታችሁ ወደ ኋላ ተጠቀሙብኝ። እርግጠኛ ነኝ። እኔ ለምሳሌ ዩቲዩብ የተማርኩት ልጅ አለ፣ ተጠቅሜበታለሁ። የምሬን ነው የምነግራችሁ። እኔ ዩቲዩብ አሁን ይከፍለኛልና ብር አገኛለሁ እና ያን ልጅ በጣም ነው የማመሰግነው። እንኳን አለሁላችሁ የሚላችሁ ሰው እንኳን ላግዛችሁ የምላችሁ ሰው እያላችሁ ወደ ኋላ አትበሉ ፕሊስ። እኔ እህቶቼ ናችሁ፣ አግዛችኋለሁ። እኔ የኔ እህት ውጭ ሀገር ሰርታለች፣ አውቀዋለሁ ውጭ ሀገር ምን ያህል ከባድ እንደሆነ። እኔ የኔ እህት ውጭ ሰርታለች እና ምን ያህል ከባድ እንደሆነ ውጭ ሀገር መስራት አውቃለሁ። ያንን ስትረግድ ያንን ችግር አልፋችሁ ደግሞ የሆነ ነገር ላይ የምታርፉበት ደግሞ ዩቲዩብ ያስፈልጋችኋልና መክፈት የምትፈልጉ ልጆች አስከፍላለሁ ክፍያ መታችሁ። ክፍያው ግን ቀላል ያለ ነው፣ ብዙ እንዳትጠብቁና አስከፍላችኋለሁ። እንትን ትላላችሁ፣ አስከፍታችኋለሁ፣ ዶላር ታገኛላችሁ። ይሄ ማንም አይነግራችሁ፣ ማንም ሊያግዛችሁ የማይችል ነው። ያግዛችኋለሁ ከቤትም ስለማለት ቅዳሜና እሑድ ነው። ታዲያ ከሰኞ እስከ ዓርብ ቢዚ ስለምሆን ይሄን እመክራችኋለሁ። ይሄን ምክሬን በደንብ ያዟት። ከዛ ውጪ ትምህርት መማር የምትፈልጉ ደግሞ በግሩፕ መማር የምትፈልጉ ለምሳሌ አንድ ላይ መማር የምትፈልጉ ልጆች በርከት አድርጌ ለማስተማር ፈልጊያለሁ። በርከት አድርጌ ስላችሁ በደንብ ማለት ነው። ትልቅ ስክሪን ላይ ነው። አይ ቲንክ አሁን ቲቪ ገዝቻለሁ። ቲቪ ላይ ነው ማስተምራችሁና በርከት አድርጌ ስለማስተምር 4 ሰዓት በኢትዮጵያ 4 ሰዓት በዱባይ ደግሞ 6 ሰዓት አለኝ ተማሪ። በዛን ሰዓት አሉኝ በግሩፕ የሚማሩ ልጆች 2 ሰዓት 3 ሰዓት 5 ሰዓት ምናምን ሌሎች ተማሪዎች ስላሉት 4 ሰዓት ግን ሁሉም ተማሪ የሚመቸው ስለሆነ አብዛኛው ተማሪ የሚመቸው ስለሆነ ያ ማለት በዱባይ 11 ሰዓት እስከ 12 ሰዓት፣ በሳውዲ በቤሩት ምናምን ማለት ደግሞ 10 ሰዓት ምሽት በኢትዮጵያ 4 ሰዓት ማለት በእናንተ 10 ሰዓት ላይ መታችሁ ተመዝግባችሁ በግሩፕ መማር ትችላላችሁ። ከተማሪዎች ጋር አብራችሁ እየተረዳዳችሁ ኑና ተመዝገቡ። ወዳችኋለሁ። ደህና ሁኑልኝ። አበዛውባችሁ ወሬ።